አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ አብረን ፍርፍር እንስራ ማለት ነው። እስቲ ጋር ሽንኩርት አለኝ፣ ቲማቲም አለኝ፣ ነጭ ሽንኩርትና ዝንጅብል አለኝ ማለት ነው። ዘይት አድርጌ እንትን ላይ ድስጤ ላይ ማለት ነው ሽንኩርቴን ጨመርኩኝ። በደንብ አድርገን እናቁላለዋለን ማለት ነው። እና ከዛ ነጭ ሽንኩርቴና ዝንጅብሌን ጨመርኩኝ። ያው እንግዲህ ቀለል ባለ መልኩ እንደ ራሴ አሰራር ነው ማሳያችሁ ማለት ነው። እናንተ እንግዲህ ከዛ ቲማቲሜን ጨመርኩኝ። ቲማቲሜን ቀድሜ ጨመርኩት ማለት ነው። እና በዚህ መልኩ ጥብስ ካደረግነው በኋላ በርበሬ ጨምራለሁኝ። በርበሬያችን ጨመረን ማለት ነው። በርበሬ የጨመርኩት 3 ማንኪያ ነው። ያው ትንሽዬው ማንኪያ ማለት ነው። 3 ፍሬ ጨምራለሁ። እናንተ እንግዲህ ያው በእንትናችሁ በምትፈልጉትን አክል እኔ በጣም ቀይ እንዲሆንልኝ ስለፈለጉኝ ነው ብዙ የጨመርኩት። እናንተ እንግዲህ እንደ ፍላጎታችሁ ማለት ነው እንትን ማለት ትችላላችሁ። በደንብ አድርገን ጥብስ እናደርገዋለን እና ያው በዚህ መልኩ ማለት ነው ያው እናቁላለዋለን። ቁሌቱን ቆንጆ ሲሆን እንትናችን ምግባችን ያው ያማረ ይሆናል ማለት ነው። እና በዚህ መልኩ ያቸው ጥብስ ብሏል። ቆንጆ ሆኖ እየበሰለልን ነው። ባይዜ ግን በጣም ምርጥዬ ነበረ፣ ይጣፍጥ ነበረ ማለት ነው። ከምሬ ነው የምላችሁ። በዚህ መልኩ ሞክሩት እና ቲማቲሙ ቀድሜ የጨመርኩበት ምክንያት የበርበሬውን ሽታ እንትን እንዳይልብኝ ነው። እና እኔ እንደዚህ ቀድሜ ቲማቲሙን ጨምሬ ነው የምሰራው። በርበሬ አያቃጥልም ማለት ነው። በጣም ምርጥ በርበሬ ነው። እና ያው በዚህ መልኩ ጥብስ አደረኩኝ። ትንሽ ውሃ ጨመርኩኝ፣ የፈላ ውሃ። ከዛ በዚህ መልኩ ሚክስ እናደርገዋለን። ከዛ ቃሪያ ጨመርኩኝ። አሁንም ሚክስ እናደርጋለን። ከዛ ጨው፣ ማጂ ሰራብ ጨምሬያለሁ። ሀባይቢ ያላሳየኋችሁ ማለት ነው። ያው ክኖ ካላችሁ ክኖ ጨምሩበት፣ ምርጥ ያደርገዋል። እና በዚህ መልኩ ሚክስ እናደርገውና ተክ ሲል ብሎ ሲጨርስ እሳቱን ቀንሰን እንጀራችንን እንቆርጣለን ማለት ነው። እና ይኸው እንግዲህ እንጀራችንን ቆረጥን። ከዛ እንጀራችን አንድ በአንድ እናስገባለን። እናንተ ያው በጣጥሳችሁ ማድረግ ትችላላችሁ። እኔ ግን እንትን ያልኩት ያው እንግዲህ ቆርጬ ነው ማለት ነው። ምርጥ ነው፣ የሚያምራል። ባይዘይ ሲቆራረጥ በጣም ልዩ የሆነ እንትን ይሰጠዋል ማለት ነው። እና ሀባይቢ በዚህ መልኩ አድርጌ ከዛ በኋላ ሚክስ እናደርገዋለን። እሳቱን አጥፍተን በደንብ አድርገን ሚክስ እናደርጋለን። ብዙም አናማስለውም የእንጀራችንን ቅርጽ እንዳይሄድ ማለት ነው። ያው ትንሽ መሰል አድርገን እናወርደዋለን። ከዛ በኋላ መጨረሻ ላይ ይሄንን መስሏል ፍርፍራችን። የተባረከ ይሁን እያላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀባይቢ ቤተሰብ ያላችሁ ቤተሰብ ሆኑ። ከልብ አመሰግናለሁ ስለምትከታተሉኝ ማለት ነው። እና ሀባይቢ ዩቲዩብን ቤተሰብ ያላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ማለት ነው ከጎን የሆኑ አበረታቱኝ ማለት ነው። ከልብ አመሰግናለሁኝ አብራችሁኝ ስለምትቆዩ ማለት ነው።